ነበር አቋርጬ ነው ግማሽ ነው ማውጣም ሙሉ አላወጣም አልተሳካልኝም አይሳካልኝም እሱ ነገር እጄን ነው የሚይዘው መቼ ይሆንልኛል እያላችሁ ማለት ነው የምታላግጡ በገዛ ህይወታችሁ ላይ ነው ማለት ነው። ምክንያቱም ሰው ሰርቶ መለወጥ አለበት ካልተለወጥሽ ምንድነው ችግሩ ብሎ ራስን ማዳመጥ ነው። ለዛ ደግሞ ፍርዬ ምንድነው ስኬትሽ ትላላችሁ። የስኬት ሚስጥር እንግዲህ አስራት ነው። አስራት ባወጣሽ ቁጥር አይንሽ እያየ ትባረኪያለሽ። አይንሽ እያየ ያበዛሻል። አይንሽ እያየ ያለመልምሻል። እርጅናን የሚያለመልም አምላክ ነው ያለን። እንደምታዩት እንደኔ እንዲያለመልማሽ አልሆንልሽ አለኝ። እሱ ነገር አይሆንልኝም እጄን ነው የሚይዘኝ እግርሽን ሳይዝሽም ተይ እንጂ ሌላሳ። ለማንኛውም ትምህርት ነው እየነገርኳችሁ ያለሁት። ሰው ሰክሰስፉል ሲሆን ሲሳካለት በቃ ከእግዚአብሔር ጋር ጥሩ ግንኙነት አለው። አስራቱንም እያወጣ ነው። ለዛ ነው የሚባረከው። እናንተ ከኔ የምትማሩት ነገር እኔ እንደዚህ ውጤታማ የሆንኩት አስራቴን በማውጣት ነው። አይኔ እያየ አበዛኝ፣ አይኔ እያየ ባረከኝ፣ አይኔ እያየ ብሎ ትንሽን ኩፍ አድርጎ አበዛኝ። ስለዚህ አስራታችሁን አውጡ። ወሬ ታበጃለሽ ትላላችሁ፣ ወሬኛ ነሽ ትላላችሁ። የስራ ባህሪ ነው። እናንተ አሁን እኔ ባላወራና እንደው ዝም ብዬ መጥቼ እንደው ግጥር ብር ታዩኛላችሁ። አታዩኝም፣ ወሬን ስለምትወዱት ነው። ከአራቱ የትኛውን መረጣችሁልኝ? አይ ቲንክ ሁለቱን ለብሻለሁ፣ ግን ፋይናሊ ይሄንን ወድጃለሁ። ልቤ ለዚህ አይደለ ይመስለኛል። እንደዚህ አይነት ሽፎኖች የምትፈልጉ ሰዎች እንደዚህ አድራሻችን ሰሚት ሪቪንቱ ለቡ ነው መገኛው በ0913 0953 ያሳል። ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።